አራስ ስጭኝ ነው እንጂና በጣም የለፋሁበት ከተማውን ሁሉ ያሰስኩበት እንዲህ ነው የዞርኩት። እንዲህ ምን ያለሱ ሰርቫይቭ ማድረግኩላት እንዴት እንደ እየኖርኩ እኮ እና ይሄ እውነት ይሄን ለመግዛት ነው ዞር የነበረው። በጣም ቀላል አሁን የሆነ እንትን ይያላል። ግን ለምንድን ነው በዚህ ሁሉ ፌስታ የተቀረጸ ሳይበላ ሊገባ እንደሚችልም ገምቻለሁ። ከዛ ምንድን ነው ያደረኩኝ? ቅጣቱ ሪሉ ስጦታ እነሆ እንደሚወደው ተስፋ አለና ለኔት ድጋሚ ቦምቦሊኖ ሊሆን ይችላል። አትመኗት። ይሄላክ እንዲህ አይነት ቦምቦሊኖ አይታችሁ ታውቃላችሁ? አታውቁም እኮ። እግዚአብሔር ይስጥሽ፣ ያክብርሽ፣ አሜን። ልጆች እናት ያድርግሽ። አሜን። ቴንክ ዩ በጣም እውነት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ድረሳችሁ። እሺ ዛሬ በአዲስ ነገር መጥቻለሁ እያለች ነው። በምን እንደሆነ አላውቅም፣ ምን ይዛ እንደመጣች አላውቅም። እስኪ ከሷን ሰማዋል። ውድ ቤተሰቦች እንግዲህ እንደነገርኳችሁ እኔ እንደሱ አይደለም። እኔ በጣም ጥሩ ሰው ነኝ። በጣም መልካም ሰው ነኝ። እኔ ምን አደረኩ? ምንም አላደረክም። ምንም አላደረክም። ዛሬ ዘር በጣም የሚፈልገው ነገር ነበር። ለህይወቱ በጣም ወሳኝ የሆነ ነገር ማለት እኔ ቀጥሎ አይደል? ከዛ እኔ ደግሞ የብዙ አመታት ህልም እውን ላድርግለት ብዬ ምን ይሆን እኔ የብዙ አመት ህልም ነበረኝ ነግሬሽ? አዎ የብዙ አመታት ህልም የሆነ እየቀለለሽ ሆነ ነው። በጣም የሚወደው ነገር ነበር እና ከዛ ዛሬ ላሳካለት ብዬ ይዤ መጥቻለሁ። ምንድነው የሚለው ማንም ሊገምታችሁ የምትገምተው ነገር ግን አለ። ከነገርከኝ ነገር አንፃር ከልጅነት ጋር ያይስ ምን እንደነገርኳት ረስቻለሁ። እንደምናገር አሁን እኔ ልታጓጓይ መሰለኝ። አላወኩም። ለጓጓ አይደለም የምሬን ነው። በጣም ማለት እኛ ልጆች ሆነን ራሱ በጣም የምንወደው ነገር እና ደግሞ በቃ ትልቅ ሆነንም በጣም የምንፈልገው ወሳኝ ነገር ነው ለህይወታችን። በጣም አስፈላጊ ሰርቫይቭ ለማድረግ በጣም አስፈላጊ ነገር ነው። የእውነት በጣም እያጓጓችኝ ነው። ግን ምን እንደሆነ በእውነት ማወቅ አልቻልኩም። ከልጅነት ጀምሮ ሳስበው የነበረ ቢሻል ደግሞ አሁን እኮ አይደለም ነገር ገና ድሮ አንጋባ በእውነት ምንም በስልክ ያወራኝን ነው እንደ ቀልድ በስልክ አውርቶ ነበር። እኔ ደግሞ ሴት ልባም አይደለሽ ጻፍ አደረኳትና እነሆ ጊዜው ዛሬ ደርሶ ምን ይሆን ብዬ ለማሰብ እየሞከርኩ ነው። ወደኋላ ደግሞ ከተማዋን ሁላ አሰስኳት። ይሄው ስንት ሰዓት ነው የገባሁትኝ ሁላ የለውም ብዬ ሁላ ነበር እሱን ለመፈለግ። በቃ 3 ሰዓት ሊሆን ነው። ይሄን ያህል ደክመሻል? ይሄን አክል ደክሜያለሁ። ግን እንድገምት እድል አሰጭኝም ነው ወይስ ምንም ገምቼ አላውቅም? እናውራ የነገርከኝ ነገር ምን ያለሱ ሰርቫይቭ ማድረግኩላት እንዴት እንደ እየኖርኩ እኮ ፈጣሪ መድኃኒዓለም እያኖረኝ ነውና ክብር ምስጋና ይድረሰው። በእውነት ይሄን ያለ ከነገርኩሽ ነገሮች አልኖርም ብዬ አላስብም። ግን ይሄን ያህል በጣም የሚያስፈልገኝ ነገር ሆኖ መርሳት ከቻልኩኝ አያስፈልገኝም ማለት ነው። ሊሆን አይችልም። እየተተካካ ስለሆነ ነው። እየተተካካ ያ ማለት የሱን ቦታ ባይሸፍንም የሆነ የሚተካው ነገር እየተተካካልህ ነው። በጣም እውነት እኔ እናንተንም ልታጓጓችሁ ሊሆን ይችላል ብዬ እያሰብኩ ነው። ፕራንክም ልታረገኝ ነው ብዬ እያሰብኩ ፕራንክ ሊሆን ይችላል። ባለፈው እንደዛ ፕራንክ ስላረኳት ሰርፕራይዝ ብዬ ውሃ ስለደፎባት በቀል እንዲያውም ብዬ ፈራሁ። ፈስ ያለበት ዝላይ አይችልም። እኔ ብያለሁ መጀመሪያ ስጀምር እኔ እንዳንተ አይደለሁም ብያለሁ። እና ዘር ላስጀምር። አራስ ስጭኝ ነው እንጂ እና በጣም የለፋሁበት ከተማውን ሁሉ ያሰስኩበት እንዲህ ነው የዞርኩበት ነገር አሳያቸው እስኪ። እንደዚህ እየነካው መገመት ይችላል እንዴ? ተዋት ነካካ በቃ ኳስም መስሎታል እኮ በእውነት ስጦታ መስጠት ላይ ጎበዝ ስላልሆንኩኝ በደንብ አላሻኩም መሰለኛ። ችግር የለውም ግን በእውነት እኔ ምንም ሀሳቡ ሊመጣልኝ አልቻለም እና እንደማይመጣለት አውቃለሁ። ግን እሷ አሁን እንደጓጓሹ በጣም ለህይወት አስፈላጊ ሆኖ እና እንደዚህ መርሳት ከቻልኩ ደግሞ በጣም እውነት እንትን ነው ይረሳል። ነገሮች በጣም ነው የሚረሳው። በርግጥ ዛሬ ነገርኳትን ያወራነውን ነገር ረስቷል። በነገራችን ላይ ተኮራርፈን ራሱ በሆነ ነገር ተጣልተን እኔ በመነጋታው እንደ አዲሱኝ ረስቸው እሷ አኩርፋ አገኛታል እና መከሩልኝ ግን ይሄን ነገር እሺ ልክፈተው ላሳያችሁ። ግን ህይወቴ ማለት በኋላ ማለት ነው እንዳይቆጨኝ ገምቼ ባገኘው ደስ ይለኝ ነበር። እውነት እስኪ ገም ግን ማገኘው ይመስልሻል? ታገኘው አይመስለኝም ማርያምን። ምክንያቱም እንደ ቀልድ ነበር ያወራነው በሰዓቱ። እንግዲህ ምን ይሆን ልከፍተው ነው። እውነት እኔ መቋቋም አልቻልኩም። ቀስ በል
እስካሁን አላገኘነውም። ተመልካቾቼ ግን እንዲያዩት ወደ ካሜራው ላስጠጋላቸውና ወደ ተመልካቾቻችን እኩል እንድናየው እኔ ስለራቤ ትንሽ ልብላ እየበላሁ ይላል። ለነሱ መጀመሪያ ላሳያቸው ለነሱ ላሳያቸው ወይስ እኔ ነው? ኧረ እኔ ባይሻል። ኧረ ተመልካቾቼ ጠቅልላ ሌላ ፌስታል ልስጥ ነው። እንዳይወረወርም የምር የእውነት ደስ የሚል ስሜት እየተሰማኝ ነው። ግን አመሰግናለሁ። ግን ደግሞ የውሸትም እየመሰለኝ ነው። ፕራንክ እየመሰለኝ ነው። የውሸት ምንም እያመንኩ ማለት ነው። ኧረ ተመልካቾች ሌላ ፌስታል በእኔ ምንም የሚያስፈልገኝ ብዬ ነገርኳት የማስታውሰው ነገር የለም በእውነት እና ማለት ነው። ኧረ ይደብራል እውነት። እኔ ቀልድ ማለት እየቀለድሽ ከሆነ ማለት ነው። እኔ ካሁን ልቶ ስናከው በጣም ቀላል ነገር ነው። አታበላሽ እንዲህ አይባልም። ጀስት መክፈት ነው እና ይሄ እውነት ይሄን ለመግዛት ነው ዞር የነበረው ይደብራል ማለት ነው። አሁን የሆነ እንትን እያላል ግን ለምንድን ነው በዚህ ሁሉ ፌስታል የተቀበለ? አያችሁ እንዴት እንደምትጫወቱ ትንንዳይነሽ ወደ ተመልካቾች ምን አስቤ ነበር መሰላችሁ? በአጋጣሚ እኔ ቆየኝ ስራ አመሸው። ተመልካቾች ቆይ ልንገራቸው ነው አመሸውኝ እና ከመጣን በኋላ እራት መስራት ሞት ሆኖ ታይ። ከዛ ምን አልኩት የለውም እራት በልተህ ግባ አልኩት። ድንገት ቢረባው እንኳን ብዬ መጠባበቂያ ሳይበላ ሊገባ እንደሚችልም ገብቻለሁ። ከዛ ምንድን ያደረኩኝ ቅጣቱ ቆንጆ ቦምቦሊ ነው በውሃ አድርጌ እራት አብልቼ ላስተኛው ነበረ፣ ግን አልተሳካልኝም። ምን ተፈጨረ? ቃለዳሽ ምን ተፈጨረ? እራት አብልተው ጠበቁን። እንኳን አበሉ። አያችሁ ሰርፕራይዝ ብላ እሱ እኮ ሰርፕራይዝ ብሎ ምንም ነገር አላደረገው። እሺ ግን ምን ተሰማ ነበር? እኔ እራት አልበላሁም፣ ምስሩ አበልቷል። እንብላ ለዚህ እንግዲህ ነው እንዴ እራት እኮ እሱ እኮ ነው ያናደደኝ። እኔ እኮ እራት እንዲቀጥል አድርጌው ላሳድረው ነበር። እኔ መጀመሪያም ገምቻለሁ። ባለፈው በፕራንክ ስለተበቀ ፕራንክ ልታረግ ግን ደግሞ የእውነት ምናምን ስትል ደግሞ አመኘሽ ነበር። ያምር እኔውት ግን ቆንጆ ስጦታ ነው። የምር እኮ ነው። አንዳንዴ ልጅነታችን የሚያስታውሰን ነገር ካላደረግን እንዳረጀን ይሰማናል። እና እንደሰራችልኝ እሰራላታለሁ። እና ነይ እባክሽ አሁን ተመልሻለሁ። እኔ እንደነገርኳችሁ እንደሱ አይደለሁም። ለውድ ባለቤቴ ሪሉ ስጦታ እነሆ እንደሚወደው ተስፋ እና ለኔት ድጋሚ ቦምቦሊኖ ሊሆን ይችላል። አትመኗት። ይሄላክ እንዲህ አይነት ቦምቦሊኖ አይታችሁ ታውቃላችሁ? አታውቁም እኮ። እንዴት እናድርገው? እንደ ፓርትነርሺፕ እናድርገው። እኔ ሰርፕራይዝ ቢቀርብ እንደዚህ ፎቶ ካሜራማን እሺ፣ አታጓጉ። ዋው በእውነት በጣም ነው የምንሰክነው። በደንብ ፍጥር ነው። አይ እንደዚህ ራሱ ያዩት ማርያም በጣም ደስ ብሎኛል። ግን ከለር ምርጫ እንዴት ነው? ትችያለሽ ማርያም እውነት ያምራል። እስኪ ቴንክ ዩ በጣም ሌላም አለ እንዴ ተመልካቾቼ? ሸሚዝ በሸሚዝ ልሆንላችሁ ነው። ባንክ ዘርፋ ነው እንደመጣሽ ከየት አመጣሽ? ከየት አመጣሽ? እንዴት እንደዞርኩኝ የምር ሁለቱ የተለያየ ለማድረግ ይለበሳ። ይሄን ይመስላል ይለበስ። ይሄ ግን የሆነ አረንጓዴ ነገር ልሞክረው እና ላሳየው። አዎ እባክህ የምር ሲያምር። ልክካ እንዴት ነኝ? ልክክ ልኩን ራሱ እንዴት አወቅሽ? እኔ እኮ አልገምት በልጁ ነን። ትዝ ይላችኋል ልብስ ሲገዛልን እና በሰፈር አንደኛ ለብሰ ነው የምንተኛው፣ ሁለተኛ ደግሞ በሰፈር ጎረቤት ምናምን ሲሄን
አዲስ ልብስ ተገዝቶ በውሃ ይለቅል ጥሎ ሂድ እንባላለን። ይችም ርቃት ጥሎኝ እንዳይሄድ ትላለህ። ጥሎኝ ሂድ እንዴ ጥሎ ሂድ ማለት እኮ በውሃ ይለቅል ማለት አንተ እሱ ቀድሞ ይለቅ። አንተ ኑር አንተ ለመልበስ ኑር። የሸሚዝ እኔ የገረመኝ የሸሚዙ ኳሊቲ ምናምን በጣም ጎበዝ ናት። ይሄን አያችሁት? እስኪ የኛውን ደግሞ ሞክር። እሺ አንቺ ሞክሪው ነው አሳያችሁ። ለብሰሽ አሳያችሁ ነው። በጣም ያምራል። እንዴት ነን? እስኪ እንዲህ ፎቶ እንጣ እንዴት እኔ ወድጄዋለሁ። እናንተ ከወደዳችሁትም በኮሜንት ሴክሽን ላይ ጻፉልን። በእውነት አመስግኑልኝ። እኔ ልመርቅሽ። እግዚአብሔር ይስጥሽ፣ ያክብርሽ፣ አሜን። የልጆች እናት ያደርግሽ፣ አሜን። እግዚአብሔር አምላክን የምታመሰግኝ ሁሌም ከቤተ መቅደሱ ከደጁ ማጠፊ ያደርግሽ፣ እኔም ብድር ሞላሽ ያደርገኝ። ቪዲዮአችን እንስጋና እንሳውና አባታችን ወደ ቤተሰቦቻችን እንግዲህ እንዴት አያችሁት እና ስለነበረን ቆይታ ከልብ እናመሰግናለን። ቪዲዮቻችን ከወደዳችኋቸው ላይክ አድርጉ፣ ላልደረሱ ደግሞ ጻፉልን አይደል? ላልደረሱ ሰዎች ደግሞ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። ሰላም ደሩ። መልካም ቆይታ። ቻው። ለብሶ ነው የምተኛው? አዎ ለብሾ ነው የምተኛው። ደስ ይላል።